የአምላካችን የእግዚአብሔር ስም የተባረከ ይሁን። ዛሬ ደግሞ በሌላ ቪዲዮ መጥቻለሁ። ከአንዲት እህት ጋራ አብረን በጋራ ቁጭ ብለን ሻይ ቡና እየጠጣን በዚህ ዘመን በቃ እኔ ይበቃኛል አለች። ይበቃኛል፣ ሰው ይበቃኛል፣ በቃ አለቀ። እንዴ ሰው ይበቃኛል እንዴት ይባላል ብዬ ጀመርኩ። ሰው እንዴት በቃኝ ይባላል? አምላክ ራሱ ሲሰራን ሲፈጥረን ከሰው ጋር እንድንኖር አድርጎ አይደለም ወይ የፈጠረን የሚል ሐሳቦችን አነሳው እና ኖ ኖ ኖ ኖ አልፈልግም። ሰው እየጎዳኝ ነው ያለው። ስለዚህ ከሰው ጋር ብዙ ህብረት ቁርኝት የለኝም እና ምን ታደርጊያለሽ? በቃ በኢንተርኔት መልእክት ሰማለው፣ ከዛ የራሴን ኑሮ እኖራለሁ፣ ከዛ በቃ ይሄው ነው አለችኝ እና በጣም ተገረምኩኝ። ኑሮ ማለት ለሷ ይሄ ነው። ህይወት የሚባለው ኮንሰፕት ለሷ ይሄ ነው፣ ሌላ የለው። ታዲያ ዛሬ በዚህ ቪዲዮ ስመጣ መኖር ላንተ ምንድነው? መኖር ላንቺ ምንድነው? መኖር ለኔ ለራሴስ ምንድነው የሚል ጥያቄ አዝዬ ነው ዛሬ ወደ እናንተ የመጣሁት። መኖር ላንተ ምንድነው? እንደው ጥቂት ሰኮንዶችን ወስደ ጥቂት ደቂቃዎችን ወስደ እስቲ አስብ። ኑሮ የምትለው ምንድነው? ተሳካልኝ የምትለው መቼ ነው? አንዳንድ ሰዎች ትዳር ጥሩ ሲሆንላቸው ተሳካልን ብለው ያስባሉ። አንዳንድ ሰዎች ልጆቻቸው ጥሩ ቦታ ሲደርስላቸው ተሳካልን ብለው ያስባሉ። አንዳንድ ሰዎች እነሱ ራሳቸው በትምህርት አቺቭ ሲያደርጉ በትምህርት የሚፈልጉት ግብ ላይ ሲደርሱ ተሳካልን ብለው ያስባሉ። አንዳንድ ሰዎች ደግሞ የሌሎች ስኬት ደግሞ ስኬታቸውን ብለው ደግሞ ያስባሉ። ስለዚህ መኖር ላንተ ሪሊ ምንድነው? ኑሮ የምትለው ኮንሰፕት ምንድነው? ባል ከሚስት ጋራ ኑሮ የምትይው እንዴት ነው? ሚስት ከባል ጋራ ኖርን የምትይው እንዴት ነው? ልጆች ከወላጆች ጋራ ኖርን የምትሉት እንዴት ነው? ወላጆች ከልጆች ጋራ ኖርን የምትሉት እንዴት ነው? አሰሪዎች ካላችሁ ከሰራተኞቻችሁ ጋራ እንዴት ነው ኖርን የምትሉት? ወይም ሰሪዎች ደግሞ ከአገልጋዮቹ ከአሰሪዎቻችሁ ጋራ እንዴት ነው ኖርን የምትሉት የሚል ጥያቄ ባነሳ ደስ ይለኛል። መጽሐፍ ቅዱስ ሲናገር በማቴዎስ ወንጌል ምዕራፍ 7 ቁጥር 12 ላይ እንዲህ ይላል፣ እንግዲህ ሰዎች ሊያደርጉላችሁ የምትወዱትን ሁሉ እናንተ ደግሞ እንዲሁ አድርጉላቸው። ሕግም ነቢያትም የሚናገሩት ስለዚህ ሐሳብ ነው ብሎ ይናገራል። እንግዲህ ሰዎች ሊያደርጉላቸው የምትፈልጉትን ሁሉ እናንተ አድርጉላቸው መጽሐፋችን ይናገራል። እውነተኛ ደስታ ያለው እዛ ውስጥ ነው። እውነተኛ የህይወት መስተጋብር ያለው ከሰዎች ጋር ነው። እውነተኛም ደስታም ያለው እዛ ውስጥ ነው። ይህንን ክፍል ማቴዎስ 7:12 እናውቀዋለን ከተባለ ብዙዎች እናውቀዋለን። እንግዲህ ሰዎች ሊያደርጉልህ የምትወደው በሙሉ እንደዚሁ አድርግ ከልጅነት እስከ እውቀት የሰማሁት ቃል ነው። ዛሬ ግን በናዝሬቱ ጌታ በክርስቶስ ኢየሱስ ስም እግዚአብሔር በመኖር ህይወት ይባርከን። ይህንን ቃል በህይወታችን ፍሬ ያፍራ። ይሄ ቃል በህይወታችን ይተግበር። እንዴ እኔ ዝም ብዬ እንደው ሳስብ አብዛኞቻችን የምንፈልገው የምንወደው መቀበል ነው። መቀበል ያስደስተናል። ትንሽም ይሁን ትልቅ ስጦታ ከሰዎች ስንቀበል በጣም ደስ ይለናል። ነገር ግን የእግዚአብሔር ቃል የሚለው ምንድነው? እናንተ እንዲደረግላችሁ መቀበል ትወዳላችሁ? አዎ እንወዳለን ካላችሁኝ፣ ኦኬ እናንተ ደግሞ እናንተ አድርጉ። ሪል የሆነው በረከት ጄኒውን የሆነው በረከት እዛ ውስጥ እንዳለ መጽሐፋችን በትክክል ይናገራል። ይህን ክፍል ማወቅ ብቻውን ጠቃሚ ስላልሆነ ማለት ነው። እኔ ሰዎችን ስታስቡ ለሰዎች ያላቸው አስተሳሰብ ጤናማ ነው ወይ የሚል ጥያቄ አለኝ። ጤናማ የሆነ አስተሳሰብ፣ ጤናማ የሆነ ግንዛቤ፣ ጤናማ የሆነ አስተሳሰብ ነው ወይ ለሰዎች ያለን እኛ ብዬ ጠይቃለሁ። ብዙ ጊዜ ሰዎች ስንባል የሚቀራን አድርገውብኛል፣ እኔም አደርግባቸዋለሁ፣ ሰርተውልኛል፣ እሰራላቸዋለሁ። አንድ ወዳጄ እንደሱ አለኝ። 8 ቁጥር ሚስማር ተክለውብኛል፣ እኔ 12 ቁጥር ሚስማር ባልተክልላቸው ሰው አይደለሁም ብሎ ሲል ሰምቼ አውቃለሁ። መጽሐፍ የሚነግረው ሚስማር እንድተክል ሳይሆን ሚስማር ነቃይ እንድትሆን አድርጎ ነው እግዚአብሔር የሰራ። ብጅትህ እሱ ነው። ጥያቄ ከሊር ላድርገው። እናንተ እንዲደረግላችሁ የምትፈልጉትን ነገር ለሰዎች ታደርጋላችሁ ሆይ ነው ጥያቄው። ታዲያ ይህን ጥያቄ ስንጠይቅ ካላረገልኝማ ለምን እኔስ አረግለታለሁ የሚል ነው ምላሻችን የሚሆነው። ብዙ ጊዜ ካረገልኝ አረግለታለሁ፣ ካላረገልኝ አላረግለትም፣ ምን ችግር አለው ብለን ነው የምናስበው። ሰው ካረገልህ የምታደርግ ከሆነ ሰው ካላረገልህ የማታረግ ከሆነ
አንድ አገልጋይ እንዲህ ሲል ሰምቻለሁ። ሰዋዊ ባህሪ ነው እሱ። ሰው ባህሪ በሙሉ እሱ ነው። ላረገልህ ማድረግ፣ ላላረገልህ አለማድረግ፣ በክፉ ለተነሳለህ በክፉ መመለስ፣ በደግ ለተነሳለህ በደግ መመለስ ሰዋዊ ባህሪ ነው። አምላካዊ ባህሪ ግን ክፉ እያደረጉብህ መልካም ስታደርግ ማለት ነው። ጥሪ እሱ ነው። ሊደረግልህ የምትፈልገውን ነገር በሙሉ ለሰዎች ልክ እንደዛው አድርግላቸው። ይህ ሲሆን በህይወታችን ምን ይሆናል? የመጀመሪያው ደስተኞች እንሆናለን። ደስተኛ እንሆናለን። በቃ የደስታ ህይወት እንጎናጸፋለን። የእርካታ ህይወት ምንጭ በህይወታችን እናገኛለን። ታማኝነታችን ከሌላው ቀን ይልቅ በጣም እየጨመረ ይሄዳል። በእድሜና በህይወት ዘመናችን ሰዎች ያመኑን የምንሄድ ሰዎች እንሆናለን። ሰዎች ከአንተ ጋር ኪዳን ለመግባት አይቸገሩም። ለምን? በቃ አንተ ሁሌ ስራ መልካምነት ነው። ለሰዎች የሚኖር ካንሰርን እውነተኛ ነው። ግድ ይልሃል፣ ለሰዎች ግድ ይልሃል። አግብተው ነው የምታደርግላቸው ማለት ነው። ሁልጊዜም የሚሻለው መምረጥ ትጀምራለህ። ሰዎች ያማሉ፣ አታማም፣ ይከትፋሉ፣ አትከትፍም አንተ። ታዲያ ይሄ በማድረግህ ሁልጊዜም አንተ የተጠበቀ ነህ። ህይወት የተጠበቀ ነው፣ ኑሮ የተጠበቀ ነው፣ ቤት የተጠበቀ ነው። በምንም ሰዎች ሊያገኙህ አይችሉም። ከሁሉ በዘለለ ግን አንተ ሰዎችን አበርቺ ትሆናለህ። ሰዎችን የምታበረታ፣ ሰዎችን የምታነቃቃ ሰው ትሆናለህ ማለት ነው። እንግዲህ አሁን የተናገርኩት ሀሳብ በአንድ ጀንበር አታመጣውም። በአንድ ጀንበር አይመጣም። ለምን? እድሜያችንን በሙሉ የሚቀበል ፐርሶናሊቲ ዴቨሎፕ አድርገን ያደግነው መስጠት የሚባለው ነገር አናውቀው። ሁልጊዜም ህይወታችን መቀበል ነው። ሁሉ ሰው ተቀባይ ከሆነ የሚሰጥ ሰው ማን ሊሆን ይችላል? ስለዚህ በህይወታችን መስጠት ይሆንልን። አላውቅም ገብቷችሁ ይሆን ይሄ ምን ማለት እንደሆነ? በህይወታችን እየገነባን ያለነው ነገር ምንድን ነው? ትሰማላችሁ። ልጆች ተደፈሩ ሲባል፣ ሰዎች ተገደሉ ሲባል፣ ሰዎች ተሰረቁ ሲባል እንሰማለን። ለምን ከተባለ ሁሉ ሰው መቀበል ስለሚፈልግ። ዛሬ ግን በእውነት በናዝሬቱ ጌታ በክርስቶስ ኢየሱስም ይህ ጽንስ ከህይወታችን ወጥቶ ሁላችን ሰጪዎች ብንሆን፣ የምትሰጥ ነገር የለም ማንበል። ገንዘብ የለም፣ ፍቅር ትሰጣለህ፣ ደስታ ትሰጣለህ፣ ፈገግታ ትሰጣለህ፣ ሰላም ትሰጣለህ፣ እረፍት ትሰጣለህ። ሰዎችን ትከሻቸውን ነካ ነካ እንኳን በማድረግ ለሰዎች ደስታን ታመጣለህ። የሚሰጥ ነገር አለ። ምንም የለህም፣ አትሊስት ደም አለህ። ቀይ መስቀል ሄደህ ደምን መስጠት ትችላለህ። በመስጠት ህይወት እግዚአብሔር ሁላችንን የሚባርከን። ባረኩ።